ኦርቶዶክስ ቤተክርስቲያን ላይ አፍን በጣም መክፈት አያሳስርም። አማራው መስደብ ያሸልማል፣ በሪፐብሊካን ጋርድ ያሳጅባል። አማራውን አትግደሉት፣ አታፈናቅሉት፣ ከወለጋ ከጉራ ፈርዳ ከሂንቁፍቱ በደነው በቃው ህዝብ የተለያየ ጊዜ ተመቷል ማለት ያስመታል። አማራው መስደብ ግን ያሸልማል። ይሄን ፕራክቲካሊ አይቻልም። ሁለት ህይወት የለኝምና ሁለት ምስክርነት አልሰጠም። ሁለተኛ የፖለቲካ ፓርቲዎች ቁርጠኝነት ነው። እኛ ሀገር የሌለው ነገር ትልቁ ሌላው ከመንግስት ቀጥሎ የፖለቲካ ፓርቲ የሚባለው ለይስሙላ የሚቋቋም ነው። ብዙዎቹን አይተናቸዋል። ስልጣን እስኪያገኙ ድረስ ይሮጣሉ። ወይ ሚኒስተር ከተደረጉ ወይ የሆነ ቢሮ ኃላፊ ከተደረጉ ትግላቸው ቆመ። ምክንያቱም መጀመሪያውን የሚታገሉት ለፖለቲካ ስልጣን እንጂ ለህዝብ አይደለም። ብዙዎችን አይተናቸዋል ጭራቸውን ሲሸጉቡ። ያ አንደበታቸው ለሆዳቸው የሚመች ነገር ሲመጣ መኪናና ቤቱ ሲደረብላቸው ጸጥ ብለዋል። ስለዚህ የፖለቲካ ፓርቲ ቁርጠኛ የሆነ ለመታገልና ለመጀገን የወሰነ የለም። ችግሩ ደግሞ ምንድነው? እንዳይታገል የሚያደርገው አልፈርድበትም። ግርፉ ምቱ በቪዲዮ እየቀረጹ ራቁት ማሰቃየቱ ደርሶብኝ አይቼዋለሁ። ራቁትን ሆነ በሚያስቀይም ሁኔታ መቀረጽ ሊቀቁት ነው ያልኳቸው። አላፍርም እነሱ ይፈሩበት እንጂ በዚህ እድሜ ራቁቴን ተቀርጫለሁ በቪዲዮ። ሌላው የዲያስፖራው ሚና ነው። እሱን እናንተው ዲያስፖራው እንደዚህ ያደርጋልልም እዚህ ስለቆያችሁ ታውቁታላችሁ። በማላውቀው ጥናት ገና የአሜሪካ ምድር ለሶስተኛ ጊዜ ረግጬ ስለ ዲያስፖራው ሚና የሚዲያው የሚጫወተው ሚና አፍራሽ ነው። በአብዛኛው ሚዛናዊ በመሆን ነገሮችን ለማስተካከል በመሄድ አይሄድም። እኔ አሁን ሙሉን ነገር ለምን ተናገርክ ብትሉኝ የመንግስትን አንዳንድ ብራይት ፊውቸርስ መናገር ይችል ነበር። የማልናገርበት ምክንያት ምንድነው? ፋና ዋልታ 1 ሚሊዮን ካድሬ ምን አባቱ ይሰራል? ሌላው የተለያዩ የትግል ስልቶች ያስፈልጋሉ። የመጨረሻ ማጠቃለያ ማድረጋው ሲቪክ ዲስኦቢዲየንስ፣ ፓሲቭ ሬዚስተንስ፣ ነን ቫዮለንት ሜተድስ አሉ፣ ቫዮለንት ሜተድስ አሉ። ሁለቱም ኢትዮጵያ ውስጥ በእኔ እምነት ያስኬዳሉ። በሰላማዊ መንገድ መንግስትን ጫና መፍጠር፣ ሁለተኛ ደግሞ እያለክ ዝም ብለህ ተቀመጥ አለ። ዋናው ነገር ምንድነው? ማስቀመጠው ነገር በቃ ስወጣ መድረክ ላይ ላለመውጣት ሚዲያ ላይ ላለመውጣት ከሞከርኩበት ነገር አንዱ ምንድነው? ያደግኩት ቤተክርስቲያን ውስጥ ነው። ያደግኩት የወታደር ልጅ ሆኜ ነው። እዚህ በአጋጣሚ ወጥቶ እንደሆነ አላውቅም እንጂ የወታደር ልጅ አብሮኝ አንድ ክፍል የተማረ ሸዋቅና ካፕቲመር የሚባል የነጌሌ ቦርና አንድ ክፍል ውስጥ መምህራን ኮሌጅ እያለን 36 እና 37 ቁጥር ነበርና አረሳም። በ1978 ዓመተ ምህረት ነው የተመረቅነውና እዚህ ነበር ወጣ ሸዋቅና እንዳለ ነግሮኝ ነበርና እዚሁ ዲሲ ነው የሚኖረው አካባቢ። ስለዚህ ይሄን ካልኳችሁ በኋላ የሚጨርሰው ምንድነው? ባልናገር ይሻለኛል።